ሰላም ጤና ይስጥልን ውድ የዜድ ዩቲዩብ ቻናል ተከታዮች እንደምናላችሁ። ዛሬ ብታደምጧቸው ይበጃሉ ብለን የመረጥናቸውን ዜናዎች ወደ እናንተ ልናደርስ ተዘጋጅተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ኦሮሚያ ባለፉት 6 ዓመታት በአማራ ተወላጆችና በኦርቶዶክስ እምነት ተከታዮች ላይ ተደጋጋሚ እልቂት ሲካሄድበት የቆየ ሲሆን ይህም ታሪክ ራሱን ይደግማል የሚል ስጋት ፈጥሯል። በዚህ ጉዳይ በሺዎች የሚቆጠሩ ነዋሪዎች በኦሮሚያ ክልል አርሲ ዞን እየተሰደዱ ነው። የሃይማኖታዊ ውጥረቶችና ስደትን በመስጋት ከወጡት መካከል ብዙዎቹ የአማራ ብሔር ተወላጆችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መሆናቸውን በክልሉ ያለው የጸጥታ ችግር አሳሳቢ ደረጃ መድረሱ ተነግሯል። እንደ መረጃው ከሆነ ሁሉም ማህበረሰቦች ቤታቸውን ጥለው እየወጡ ነው የተባለ ሲሆን የአማራ ተወላጆችና የኦርቶዶክስ እምነት ተከታዮች ላይ ግን የባሰ ጉዳይ እንዳለ ነው የተጠቀሰው። ስማቸው እንዳይገለጽ የፈለጉ የዓይን እማኞች የተጎጂዎች ቁጥር እና መድረሻቸው በትክክል ባይታወቅም ከፍተኛ መፈናቀል እንዳለ ግን አረጋግጠዋል። ፍርሃቱ እየጨመረ ቢመጣም አንዳንድ ነዋሪዎች ከጊዜ ወደ ጊዜ ተለዋዋጭ ሁኔታዎችን ለመጋፈጥ ቆርጠው መቆየትን መርጠዋል። በመሆኑም እነዚህ ሰዎች ወደ ኢላማ ጥቃት እንዳይገቡ የሚል ከፍተኛ ስጋት ላይ ነን ብለዋል። አርሲ ዞንና በሌሎች የኦሮሚያ አካባቢዎች ላለፉት 6 ዓመታት በአማራ ተወላጆችና በኦርቶዶክስ እምነት ተከታዮች ላይ ተደጋጋሚ እልቂት ተካሂደዋል። ይህም ታሪክ ራሱን ይደግማል የሚል ስጋት ቢፈጥርም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ የመንግስት አካላት እስካሁን የሰጡት ይፋዊ ምላሽ የለም። ከጊዜ ወደ ጊዜ እየጨመረ የመጣው መፈናቀል በኢትዮጵያ የጸጥታ የእምነት ነጻነትና የተጋላጭነት ማህበረሰቦች ጥበቃ ላይ አስቸኳይ ስጋትን ፈጥሯል ተብሏል። የኢትዮ ኤርትራ ሰሞነኛ ውጥረት አሳሳቢ ደረጃ ላይ ደርሷል ተባለ። ክሊንግዲል የተባለ የኔዘርላንድ የምርምር ተቋም የኢትዮ ኤርትራን ሰሞነኛ ውጥረት አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና የአፍሪካ ህብረትን ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና ሊያደርጉ ይገባል ሲል ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ በኋላ ከባድ ቀውስ ሊፈጠር ይችላል በማለት የተናገረው ኢንስቲትዩቱ በመሆኑም የአውሮፓና አፍሪካ ህብረት ሁለቱን ሀገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰሩም ጥሪ አቅርበዋል። ሁለቱም ሀገራት ተቃዋሚዎችን ከመርዳት ሊቆጠቡ ይገባል በማለት ያሳሰበው ኢንስቲትዩቱ በድንበርና በባህር በር ላይ ንግግር እንዲጀምሩም ጠይቋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በሀገራቱ መካከል ግጭት ሊቀሰቀስ ይችላል የሚለውን መላምት የሚያጠናክር ነው ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለ ሲሆን በቀጣይም ከቀጠናው አልፎም ለአውሮፓም መዘዝ ይዞ መምጣቱ አይቀርም ብሏል። ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ትመለከተዋለች ያለው የተቋሙ የማስጠንቀቂያ ሪፖርት ከግብጽ ጋር የምታደርገው ግንኙነትም ከዚህ ስጋት ውጤት እንደሆነ አስገንዝበዋል። በቤንሻንጉል ጉሙዝ ክልል ህገ መንግስት ማሻሻያ ላይ አቤቱታ ያቀረበው የክልል ምክር ቤት አባል ታሰረ። በቤንሻንጉል ጉሙዝ ክልል ምክር ቤት የቦሮ ዲሞክራሲያዊ ፓርቲ ወይም ቦዴፓ ተመራጭ የሆኑት አቶ ዮሐንስ ተሰማ ዛሬ እሁድ ከቀኑ 7 ሰዓት ተኩል ገደማ በቁጥጥር ስር መዋላቸው ባለቤታቸውና የፓርቲው ምንጮች ለኢትዮጵያ ኢንሳይደር እንደገለጹ ተነግሯል። አቶ ዮሐንስ በቁጥጥር ስር ከመዋላቸው አስቀድሞ የጉዞ እግድ እንደተጣለባቸው ተነግሯቸው ከአሶሳ አየር ማረፊያ እንዲመለሱ መደረጋቸው ምንጮች ተናግረዋል። አቶ ዮሐንስ ዛሬ ጠዋት በአሶሳ አየር ማረፊያ የተገኙት ጽህፈት ቤቱ በአዲስ አበባ ለሆነው ለፌዴራል የህገ መንግስት ጉዳዮች አጣሪ ጉባኤ ያስገቡትን አቤቱታ በአካል እንዲያስረዱ በመጣራታቸው እንደሆነ ምንጮቹ አስረድተዋል። ለአጣሪ ጉባኤው የቀረበው አቤቱታ ከአቶ ዮሐንስ በተጨማሪ አቶ አመንቴ ገሺና አቶ ተስፋውን ኪሎ የተባሉ የቦዴፓ የክልል ምክር ቤት ተመራጮችን ስም ዝርዝር የያዘ እንደነበር ተነግሯል። አቤቱታው ከ2 ሳምንት በፊት በቤንሻንጉል ጉሙዝ ምክር ቤት በአብላጫ ድምጽ የጸደቀውን የክልሉ ህገ መንግስት ማሻሻያ የተመለከተ ነው። የህገ መንግስት ማሻሻያ የፌዴራል ህገ መንግስት የሚቃረን ነው ሲሉ የአቤቱታቸው የጠቀሱት 3ቱ የክልል ምክር ቤት አባላት አጣሪ ጉባኤው የህገ መንግስት ትርጓሜ በመስጠት ተፈጻሚ እንዳይሆን እንዲያደርግ ጠይቀው ነበር። በትግራይ ክልል የተለያዩ አካባቢዎች ህዝባዊ ውጥረት መፈጠሩ ተነገረ። ጆን መዲድና ወደምቤታይን የተባሉ ታጣቂ አመራሮች
አዲግራት አካባቢ አስተዳደሩን ማህተምና ቢሮ በኃይል ለመንጠቅ ለነ ደብረጽዮንና ሞንጀሪኖ ቡድን ለማስረከብ ቀደም ብሎ 3 ጊዜ ሞክረው በህዝቡ በአጠቃላይና በተለይ በወጣቱ እምቢታ የተገቱ ሲሆን በዛሬው ዕለትም ህዝቡን በማሸበር በተኩስን ድብደባ እየፈጸሙ እንደሆነ ተነግሯል። ዛሬ ከሰዓት ጀምሮ በተነሳው ችግር በርካታ ወጣቶችን በመደብደብና ወጣቱ ላይ ተኩስ በመክፈት አስተዳደሩን እየቀሙ ነው ተብሏል። ቀጣዩን ጉዞ በመቀሌ ዙሪያ ለመድገም የድምጽ ወያኔ ቴሌቪዥን ቢሮን ለመቆጣጠር እንደሆነ የተሰማ ሲሆን ቀደም ሲል የደቡብ ትግራይ ተመሳሳይ ሙከራ ተደርጎ በህዝብ ላይ ጉዳት መድረሱ ይታወቃል። ይሄው ጉዳይ በዚሁ የሚቀጥል ከሆነ አስተዳደሩ መፍረሱና ወደ ሙሉ ግጭት መሸጋገሩ የማይቀር እንደሆነ ተጠቁሟል። ትልቅ ተስፋ ተጥሎበት የነበረው የአዋሽ ወልዲያ ሀራ ባቡር ፕሮጀክት እየተዘረፈ ነው ተባለ። አፋር ብሔራዊ ክልላዊ መንግስት እንዳስታወቀው ባለፉት 10 ቀናት ብቻ ከ80 ኪሎ ሜትር በላይ የኮንዳክተር ሽቦ ገመድና 25.7 ኪሎ ሜትር የኦፒጂ ደብሊው ፋይበር መስመር መዘረፉን የክልሉን መንግስት አሳዝኗል ብሏል። በዚህ ክስተት ኃላፊነታቸውን በአግባቡ ያልተወጡ የወረዳ የስራ ኃላፊዎች ከኃላፊነታቸው መነሳታቸውን ካፒታል ከተቋሙ ያገኘው መረጃ ያመለክታል። በኢትዮጵያ ኤሌክትሪክ ኃይል አዋሽ ወልዲያ ሀራ ገበያ የኃይል አቅርቦት ፕሮጀክት ሳይት ስራ አስኪያጅ አቶ ተክለወይን ብርሃነ አሰፋ እንዳሉት በ2016 እና 2017 በጀት ዓመት ገቢ ረሱ ዞን በተፈጸመው ስርቆት ከ$717,000 በላይ እና ከ25.3 ሚሊዮን ብር በላይ ኪሳራ ተመዝግቧል ብለዋል። የአዋሽ ወልዲያ ሀራ ባቡር ፕሮጀክት የብልጽግና መንግስት ወደ መንበሩ ከመጣ በኋላ ግንባታው እንዲቆም የተደረገ ፕሮጀክት መሆኑ ይታወቃል። አድማጭ ተመልካቾች እናንተ ብታደምጧቸው ብለን የመረጥናቸው ዜናዎች እነዚህን ይመስሉ ነበር። በዜናዎቻችን ላይ ያላችሁን አስተያየት በኮሜንት ሳጥን ውስጥ ላይክ እና ሼር ማድረግን ደግሞ እንዳትረሱ እንላለን። እናመሰግናለን።